ወቅት ነውና ሁላችንም እናማተው። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። የተከበራችሁ የእግዚአብሔር ቤተሰቦች፣ ሊቃውንተ ቤተክርስቲያን፣ እንደየማይረጋችሁ አባቶች፣ ካህናት፣ ወንድሞች ዲያቆናት፣ በዛሬው ዕለት በዚህ ስፍራ የተሰበሰባችሁ ወንዶችም ሴቶችም ሁላችሁ እግዚአብሔር ፍጹም የሰላምታ ቃል ሰላም እላችኋለሁ። እንደምን አደራችሁ? እንደምን አደራችሁ? እንደምን አደረሳችሁ? እግዚአብሔር አባታችን ዘመናችንን ባርኮና ቀድሶ እሱ በሚያውቀው እኛም ማናውቀው ክፉ ነገር ሁሉ ከሕይወታችን እያስወገደ ለብርሃነ ትንሣኤው ያበቃን አምላካችን እግዚአብሔር ዛሬ እንኳን ለእመቤታችን ለቅድስት ድንግል ማርያም በዓለ ልደት በሰላምና በጤንነት አደረሳቸው። እግዚአብሔር ስሙ የተመሰገነ ይሁን። እንግዲህ ለዓለም ምክንያት ድህነት ትሆን ዘንድ ማምላክ ወላዲተ አምላክ ቅድስት ድንግል ማርያምን ከሴቶች ሁሉ የመረጠ እግዚአብሔር ለእኔም ለእናንተም እናት አድርጎ የሰጠን ስሙ በፍጥረታት ሁሉ አንደበት የተመሰገነ ይሁን። ደጆቹ ተዘግተው ሳለ ኢየሱስ መጣ። በዚህ ርዕስ አምላከ ቅዱሳን እግዚአብሔር ሁላችንን ያስተምረናል። ይህንን ቃል በዚህ በዮሐንስ ወንጌል ምዕራፍ 20 ቁጥር 26 ላይ ተመዝግቦ እናገኘዋለን። የትምህርታችን መሰረታዊ ዓላማ እግዚአብሔር የትኛውንም በዓለም ላይ በሰው ልብ ውስጥ በሰው ሕይወት ውስጥ የተዘጋን ይከፍታል ነው ዓላማው። ምንድነው የተዘጋብን? ምንድነው የጠፋብን? በምን አይነት ሁኔታ ውስጥ ነው ያለነው የሚለው ጥያቄ ለእናንተ አደርጋለሁ። የኤማሁስ መንገደኞች ተስፋን ቆርጠው አስቀድሞ ይቤዠናል ብለን ያሰብነው ኢየሱስ ክርስቶስ ሞቷል ብለው ወደ ነበረ ወደ ቀደመ ሕይወታቸው ይመለሱ ዘንድ ጉዞ ላይ ባሉበት ጌታችን በመካከላቸው ተገኝቶ እነሱ እንዳያዩት በወቅቱ አይናቸው ምን ሆኖባቸው ነበር? ተዘግቶባቸው ነበር ይላል። አይናቸው ተዘግታው እውር አልሆኑ። ግን ኢየሱስ ክርስቶስ መሆኑ ከእነሱ ጋር 3 ዓመት ከ6 ወር የቆየ ክርስቶስ 3 ዓመት ማለት ብዙ ዘመን ይሄና ከእነሱ ጋር የቆየውን ጌታቸው የአፉን ትምህርት የእጁን ታምራት ሲሰሙ ሲያዩ የነበሩ ሐዋርያት እነዛ ሰዎች እንዴት ነው ክርስቶስን ያላወቁት? ለምን ተሰወረባቸው? የሆነ ሆኖ እነዚህ ሰዎች አሁን ተስፋ ቆርጠዋል። ስለዚህ ወደ ኋላ ተመልሰዋል። በመመለሳቸው አደጋ አለውና በእስራኤል ከተማ ውስጥ ያሉት በኢየሩሳሌም ከተማ ውስጥ ያሉት ሌሎቹ ደግሞ በራቸውን ዘግተው ተቀምጠዋልና የዓለም ፕሮፓጋንዳ እጅግ አድርጎ አስፈርቷቸው ስለነበር የዲያብሎስ አሰራሩ እጅግ ከባድ ስለነበረ ፈርተዋልና በራቸውን ዘግተው እነዛም ተቀምጠዋል። የሄዱትን መልሰዋል። ጌታችን መድኃኒታችን ኢየሱስ ክርስቶስና በሕይወታችን ተስፋ የቆረጥንበት ይሆንልናል ይደረግልናል ብለን ለዘመናት ያሰብነው ነገር እንዳይሆን ሆኖ ወደ ኋላ የተመለስንበት ምን ነገር ነበረን? አሁን ጌታችን ወደ ነበርንበት የሚመልሰን መንፈሳዊ ሕይወታችን ላይ ምን እንመስላለን? እንደ ሀገር እንደ ቤተክርስቲያን ምን አይነት ሁኔታዎች ነው ያለነው የሚለውን የሚነግር ገለጠው ነውና ዋናው በዛሬው ዕለት ደግሞ ከዛ የተመለሱት ስለ ክርስቶስ በተዘጋ ቤት ሆነው ተሰብስበው እኛም እኮ እንዲያየነው ማዕዳችን አቀርበን ቆርሶ ባርኮ ሲሰጠን ማን እንደሆነ ተገለጠልን እያሉ ሲነጋገሩ ድጋሜ ጌታችን መድኃኒታችን ኢየሱስ ክርስቶስ በሮቹ ተዘግተው ሳለ ማን መጣ? ኢየሱስ ክርስቶስ መጣ። ወደ ሕይወታችን ጌታችን ይምጣል። ወደ ተዘጋብን ማንነታችን ክርስቶስ ይምጣል። ዓለም ብዙ ነገሮችን ወስዳብናለች። ዳፍንት እንደያዘው ሰው ከዚያ እንላጋለን። ከክብራችን የወረድንበት፣ ክብራችን ያጣንበት፣ ለማንነታችን ቦታ ያልሰጠንበት ብዙ ጉዳዮች አሉ። ማን የዘጋብን? ማን ነው ይህንን አዚም ያደረገብን? ለማን ነው የፈቀደለት? ማን ነው በእኛ ጫንቃ ላይ አሁን ስልጣን ያለው? እግዚአብሔር አምላክ የተዘጋ ማንነታችንን ይግለጥልን። እንግዲህ ብዙዎቻችን ወደ ቅዱስ ቤተክርስቲያን እንመጣለን። የኛ ሃይማኖት ከሌለኞቹ አንድም ልዩ ያደርጋት በተለይ ኦርቶዶክሳዊት ቤተክርስቲያን ህንጻው ራሱ ስንመለከት ይለያል። ለምንድን ነው ወደ ገዳማት የምንሄደው?
ለምንድን ነው ቤተክርስቲያን ለከን ሰው ኖር አልኖር ጊዜው ቅዳሴ ኖር አልኖር የሆነ ሰው ቢቸግረው የሆነ ሰው ቢጨንቀው የሆነ ጉዳይ ቢገጥመው ቤተክርስቲያን ይመጣና ፊት ለፊቷ ቁጭ ብሎ ስቅስቅ ብሎ ጉዳዮችን ይናገራል። የተሳካለት ደስታውን ሊያበስር ሊናገር ሊያመሰግን ቤተክርስቲያን ይመጣል። ቀጥታ የሄድንበት ቤተክርስቲያን ምናልባት ገብርኤል ሊሆን ይችላል፣ ስላሴ ሊሆን ይችላል፣ ማምላክ ወላዲተ አምላክ ሊሆን ይችላል ቤተክርስቲያኑ። ነገር ግን እንመጣለን አንድም ለቅዱሱ ለጻድቁ ለሰማይቱ ለመላእኩ አንድም ለእግዚአብሔር ጉዳዮቻችንን እናገራለን እና ይሄ ነገር ከየት ነው የመጣው? እንግዲህ የተዘጋብንን ጉዳዮቻችንን እንዲከፍትልን ሐዋርያቱ በተሰበሰቡበት መጥቶ ክርስቶስ ያንን ከተዘጋባቸው ልቦናቸው ከደረፈነባቸው በፍርሃት ከተያዙት ብዙ ነገር በጭንቀት ውስጥ ካሉበት ሊያወጣቸው ክርስቶስ እንደመጣ ሁሉ ዛሬ እኔና እናንተ ወደ ቅዱስ ቤተክርስቲያን እንመጣለን። መሰረቱ ግን በአንደኛ ነገሥት ምዕራፍ 8 ቁጥር 30 ጀምራችሁ ስትመለከቱ ጠቢቡ ሰለሞን ቤተ መቅደስን ሰርቶ ካጠናቀቀ በኋላ ታቦተ ጽዮን ወደዛ ስፍራ ካስገባ በኋላ በኪሩቤል ወይም በቅድስተ ቅዱሳኑ ፊት ለፊት ቆሞ ወደ እግዚአብሔር ልመና ጸሎትን አቀረበ። ምን ብሎ? አቤቱ በሰማይ ስማ አለ። ላንተስ ምድር እኔ በተለይ ደግሞ የሰራሁት ቤተ መቅደስ ላንተ ምንድነው? አንተ በእውኑ ይሄ ይወስናልን? ነገር ግን በዚህ ቤተ መቅደስ አስቀድሞ በመካከላችሁ እገኛለሁ፣ ቤቴን ስሩ ያለ እግዚአብሔር እርሱ ነውና በዚህ ቤተ መቅደስ መጥተው ችግር የገጠማቸው ሰዎች ሐዘን የገጠማቸው ሰዎች መጥተው በፊት ቢጸልዩ አቤቱ አንተ በሰማይ ምን በል ስማ። እንደ ሀገር ጉዳይ ያጋጥማቸው ሀገራቸው ብትወረር በልዩ ልዩ በሽታ ቢያዙ ረሃብ፣ ቸነፈር፣ ጦርነት ቢመጣ ቢነሳ ህዝብ በመንግስት ላይ መንግስት በመንግስት ላይ ቢነሳ ህዝብ በህዝብ ላይ ቢነሳ ካለማመን ከጥርጣሬ ከእምነት መጉደል ብዛት የተነሳ ከሰው ልጆች መካከል ፍቅር በትቀዘቅዝ ይሄ ጉዳይ ያሳሰባቸው ሰዎች የህይወታቸው ነገር የዓለም ነገር የቤተክርስቲያን ነገር የሀገር ነገር አሳስባቸው የሆኑ ሰዎች ወደዚህ ስፍራ መጥተው ቢያለቅሱ አቤቱ አንተ በሰማይ ይሄንን ልመና ጸሎት ስማ። ከቁጥር 30 ጀምራችሁ ስታነቡ በምን ጉዳይ ላይ እያለ ይናገራል። ከዚህ በኋላ ምዕራፍ 9 ላይ ስትሄዱ እግዚአብሔርም በዚህ ስፍራ ላይ መጥተው ጸሎት የሚያደርጉትን ልመና የሚያቀርቡትን በሙሉ እነሆ እሰማለሁ አላቸው። ክብር ምስጋና ለአምላካችን ይሁን። በዚህ የተነሳ ወደ ቅዱስ ቤተክርስቲያን እንመጣለን። ስንመጣ ቤተክርስቲያናችን አሰራሯ በዓለም ላይ ስትሄዱ ያሉ ብዙ አይነት ዲዛይን ያላቸው ቤተክርስቲያኖች አሉ። ማነው ህንፃዎች አሉ። ነገር ግን ቅዱስ ቤተክርስቲያንን የሚመስል አንደኛ ህንፃው ራሱ ሐሳብን ይሰበስባል፣ ፍቅርን ለኛ ያወራልናል፣ የክርስቶስን ጸዋት ወመከራ ይናገራል። የአዲስ ኪዳኗ ቤተክርስቲያን ሲቀጥል ግቢው እንደገባችሁ ሰላም ይሰማችኋል። ደስ የሚል ነገር ቀጥ የሚል ነገር ትሰማላችሁ። ነፍሳችሁ ውስጣችሁ ይረካል። ያን ጊዜ በቀጥታ መልአክን አግኝታችሁታልና ስቅ እያላችሁ አንድም ለደስታችሁ ታለቅሳላችሁ፣ አንድም ለቸገራችሁ ጉዳይ ታለቅሳላችሁ። ቤተክርስቲያኒቱን አባቶቻችን ሲሰሯት ሁላችን ልብ ውስጥ እንድትቀር ተደርጋን የተሰራችው ሁላችን ልብ ውስጥ እንድትቀረጽ ሆናን የተሰራችው። ስለዚህ ትልልቅ ዛፎች አጸዶች አሉ፣ አረንጓዴ ግሪን ኤሪያዎች አሉ። እዛ ቦታ ላይ ቁጭ ብላችሁ ከራሳችሁ ጋር ከአምላካችሁ ጋር ትነጋገራላችሁ። ይሄ ነገር በዚህ የቀጠለ ነው፣ በዚህ የመጣ ነው። በዛ ዘመን የነበሩት ምናልባት ከቸገራችሁ ከደበረባቸው ችግር የሚወገዱበት ነው። በዚህ ዘመን ያለነው ህዝቦች ግን ለነፍስም ለስጋም የሚሆነውን ነገር እናገኛለን። እግዚአብሔርን እያንዳንዳችን እንደ ልባችን ያውቃናልና ልባችን ያወጣውን ኩላሊታችን ያመላለሰውን ያውቃልና እርሱን መልስ እየመለስን ዛሬ ደርሰናል። እንኳን አደረሳችሁ። እንደምን አደራችሁ። ታዲያ ጌታችን መድኃኒታችን ኢየሱስ ክርስቶስ
አሁን በአዲስ ኪዳን ስንመለከተው በተዘጋ ቤት ውስጥ ሐዋርያት ባሉበት ተሰብስበው ሳለ በመካከላቸው ተገኘ። በወቅቱ ቤተክርስቲያናቸው መንበራቸው ማምላክ ወላዲተ አምላክ ቤተክርስቲያናቸው እንዳጠቃላይ ቤተክርስቲያኑ የማያውቁ ቤት በዛች ቤት ተሰብስበው በራቸውን ዘግተው ይቀመጣሉ። አስቀድሞ በተገለጠበት ሰዓት ቶማስ አልነበረም። ተጠራጣሪው ቶማስ፣ ሰደቃዊነት ጠባይ ያለው ቶማስ። በአሁኑ ግን ቶማስም ባለበት ተገልጧል። ለምን? ጌታ እኮ ተገልጦልን ነው በራችን ዘግተን በተቀመጥንበት መጥቶ ለሁላችንም ሰላም ለእናንተ ይሁን ብሎናል። ለእያንዳንዳችን ከዚህ በኋላ አብ እኔን እንደላከኝ እኔ ደግሞ እናንተን ወደ ዓለም እልካችኋለሁ። ስለዚህ በሰማይ በምድር ያሰራችሁት በሰማይ የታሰረ ይሆናል፣ በምድር የፈታችሁት በሰማይ ደግሞ የተፈታ ይሆናል ብሎ ስልጣነ ክህነትን ሰጥቶ አስተምሮ በመካከላቸው ብዙ ድንቅ ታምራትን አድርጎ ሄዷል። አሁን ደግሞ ድጋሜ ቶማስ ባለበት ተገኝቷል። ለምን? በተቸነከረ ጎኑ በተወጋ እጁ እጄን እያስገባው በአይኔ ካላየው ላምን አልችልም ማለት ሰዶቃዊነት ጠባይ በውስጡ ነበረችበትና ይላሉ አባቶቻችን። ስለዚህ ቶማስ ሆይና እጅን ወደዚህ አግባ አለው። ስለዚህ ቶማስን ወደ ጎኑ እጁን በሚያስገባበት ሰዓት መተርጉማኑ እጁ እንደ ላስቲክ ተኮማተረች። ይህን ጊዜ ጌታዬ አምላኬ ብሎ የኢየሱስ ክርስቶስን አምላክነት ሙሉ በሙሉ የተጠራጠረ ሰው ያመነው ነው ተቀበለ። አንተስ በማየት ምክንያት አምነሃል፣ ሳያዩ የሚያምኑ ብፁዓን ናቸው። ስለዚህ በዛ በተዘጋደች ውስጥ እነሆ መንፈስ እንደመጣ ምታት እንዳገኛቸው አድርገው አስበው ነበር። ስለምን ታስባላችሁ? እኔ እኮ ነኝ፣ እኔ ነኝ። መንፈስ አካል የለው አጥንትና ስጋ የለው፣ እኔ ግን እንደምታዩኝ ነኝ፣ ከእናንተ ጋር እየኖርኩኝ ነኝ። ስለዚህ በተዘጋች በራቸው ገብቶ በፍርሃት በተያዙት መካከል ገብቶ ሰላም ለእናንተ ይሁን ብሎ ሰላማቸውን ሰጣቸው። የጥይት ድምፅ ቢሰማ፣ ዓለም ብትሸበር ብትገለባበት፣ ሱናሚው ቢነሳ፣ በአገር ላይ በዓለም ላይ ብዙ ችግሮች ቢነሱ፣ የሚያስፈሩን የሚያስደነግጡ የኑሮ ጉዳይ፣ ልዩ ነገሮች፣ የራሳችን ጉዳዮች፣ ዓለም የፈጠረብን ጉዳይ፣ ሰዎች ያቀናበሩት ጉዳይ፣ እያንዳንዱ ነገር ቢመጣ ከክርስቶስ ጋር ያለ ሕዝብ ምን አይልም? አይሸበርም፣ ሰላሙን አያጣም። ለሚላስ ለሚቀመስ ነገር አልፎ ተርፎ ሐሳብ አይዘውም። መስራት፣ ጠዋት ማታ መውጣት መውረድ ከኛ የሚጠበቀውን መስራት ከኛ ይጠበቃል። የተቀረውን ግን የሚሸፍነው ማን ነው? እግዚአብሔር ነው። ስለዚህ በዛ በቤተ መቅደስ አስቀድሞ ሰዎች ልመና ጸሎታቸው እንደሚያደርጉት ሁሉ አሁን የአዲስ ኪዳኑ ቤተ መቅደሳችን ቅዱስ ቤተ ክርስቲያኑላችንን እንሰበሰባለን። እንግዲህ ከዚህም ከሐናና ኢያቄም የምንማረው ነገር አለ። በህይወታቸው ብዙ ነገር ቢሆንላቸው በዓለም ላይ የሚያስፈልጋቸው ነገር በመጠኑም ቢሆን ቢኖራቸው የነሱ ጥያቄ ግን አንድ ነው። የኔና የናንተ ጥያቄ ግን ምንድነው? ከቃሉ ጋር ናቸው? ከቃሉ ጋር ናቸው? እግዚአብሔር ከሁላችን ጋር ይሁን። የነሱ ጥያቄ አንድ ነው። እሱም ልጅ አልነበራቸው። ምን እንማራለን ከሐናና ከኢያቄም? 3 ነጥቦችን አነሳና ትምህርቴን አጠናቅቃለሁ። ምንድነው የተዘጋባቸው? ምንድነው ያጡት? ለምንድነው ቤተ መቅደስ ለዘመናት ሲመላለሱ የነበረው? እየተመላለሱ ግን እነሱ ባልፈጠሩት እነሱ ባላጠፉት ነገር ግን ይከሰሱ ነበር፣ ይናቁ ነበር። ሐናና ኢያቄም እነሱ አላጠፉም እና እንደ ብሉይ ኪዳን ስርዓት ቤተ መቅደስ እየሄዱ መስዋዕትን ያቀርባሉ። ዛሬ እናንተ መጣችሁ የአንደበት መስዋዕትን እንዲሁ ደግሞ ካላችሁ ከነዋያችሁ መስዋዕትን እንደምታቀርቡት መባን እንደምታቀርቡት በዛ ስፍራ ሄደው መስዋዕት ሲያቀርቡ እነሱ ያጡት አንድ ነገር ነው፣ ልጅ የላቸው። ስለዚህ ልጅ መውለድ ደግሞ ግድ ይላቸዋል ፈልገዋልና ወደ እግዚአብሔር እየጮሁ እያለቀሱ ለዘመናት ኖረዋል። በዚህ ሂደት ውስጥ ግን ምን ችግር ገጠማቸው ቢባል መስዋዕታችሁ አንቀበልም ማለቸው ሊቀ ካህናቱ። ምክንያቱም እናንተ ችግር ቢኖርባችሁ ነው ልጅ ያልወለዳችሁት። እግዚአብሔር መካን ያደረጋችሁ ለዛ ይሆናል።
ስለዚህ መስዋዕታችሁን አንቀበልም አላቸው። መስዋዕታቸውን አንደኛ አላረገላቸው። ውስጣቸው አዝኗል፣ ውስጣቸው ታክዟል። ስለዚህ የሆነባቸው ነገር እነሱ የፈጠሩት አይደለም። ልጅን የሚሰጥ እግዚአብሔር ነው። በስነ ስርዓት ልጅን ሰው አድርጎ ማሳደግ ደግሞ የኛ ኃላፊነት። ሀገር የሚበጣበት ትውልድ የሚያርድ ልጅ የኛው ልጅ ነው። መቼም ብዙ የሥራ ልምዶች አሉን አይደል? እኛ ኢትዮጵያውያን ሰውን ዘቅዝቀና ሰቅለና፣ እኛ ኢትዮጵያውያን ነፍሰ ጡሮች ሆድ ቀደናል እኛ ብለን ስንለው ሎቶ ሰባት እኛ ይህን አላደረግንም። እንዲሁ ለትህትናው ንግግሩ እንጂ መቼም እኛ ኢትዮጵያውያን አይደል? ሰው በስነ ስርዓት ታርዷል። የሰው ልጅ በዋለበት እንዳያድር ባደረበት እንዳይውል ያፈራውን ቅሪቱ አቃጥለናል። ብዙ ነገር አድርገናል። ብዙ የሥራ ልምዶች የክፋት የሥራ ልምዶች አሉ። እኛ ኢትዮጵያውያን ምንድን የተዘጋብን? አሁን ክርስቶስ በየትኛው በኩል ገብቶ እንዲከፍትልን የምንፈልገው ምን ጉዳዮች አሉ? ሐናና ኢያቄም ሁለተኛ ምን ገጠማቸው? አእሩገ እስራኤላውያን አረጋዊ የሆኑት ልጅ የወለዱት ተረፈ መስዋዕትን እንዲበሉ ተፈቅሮ ነበረ። ከመስዋዕቱ የተረፈውን ይቋደሳል፣ ይቀመሳሉ ለበረከት። ስለዚህ እነዚህ ሁለት እናትና አባት አትቀምሱም ተባሉ፣ ተከለከሉ። አሁን እነዚህ ሰዎች በእውኑ እግዚአብሔር ላይ ቢያጎረመሩ ብርቅ ይሆናል? ቢያኮርፉ ብርቅ ይሆናል? የዚህ አይነት ችግር በዚህ ዘመን ባለን ክርስቲያኖች ላይ አንዱ ካህን እንደው ቤተክርስቲያን እያገጣበረ ቢያስወጣን ሃይማኖት የሚክር ሰው አይበዛምን? ሃይማኖት የሚተው ሰው አይበዛምን? ተስፋ ቆርጦ ቅድስት ቤተክርስቲያን የሚባል አልሄድም የሚል ሰው አይመጣምን? ቄስ የሚባል ላይን ያታሳዩኝ የሚል ሰው አይነሳምን? የኛ ጉዳዮች ብዙ ነው። ስለዚህ ይህንን ጉዳያቸውን ይዘው ቤተ እግዚአብሔር መጥተው ከነሱ የሚጠበቀው እንባቸውን አፍስሰው ሲመለሱ በመንገዳቸው ሲመለሱ ደክሟቸዋልና ባረፉበት ዛፉን ሲመለከቱ አብቧል፣ ፍሬ አፈራም ማለት ነው። ቀና ብለው ሲመለከቱ እርግብ ከልጆቿ ጋር ስትጫወት እናታችን ቅድስት ሐና አየችና ምነው አምላኬ አለች። ከሰው አልሆነላት፣ ቤተ መቅደስ ሄዳም አልተደሰተች። አሁንም ለዘመናት መልሷን አልተመለሰላት። ዛሬም እያጉረመረመች ነው ያለው። ስለዚህ ከዚህ ከተዘጋብኝ እድሌን ከወሰደብኝ ነገር ከፈት አለች። ምን ነው ዝም አልከኝ? ለምን እንደሰው አልቆጠርከኝ? ለምን እንደሰው አላሰብከኝም? እባክህ ብላ እያለቀሰች እየተከዙ ሁለቱ ተስማምተው ወደ ቤታቸው ተመለሱ። ወገኖች ምንም አይነት ችግር በተለይ በትዳር መካከል ውስጥ ቢገጥ ሁለቱ ከተስማሙ ምንም ነገር ጥቀሶ ማለት ይችላል። ሌላው ችግር እያለ እዚህ ጋር አንተ ፈጠርኩ፣ አንቺ ፈጠርሽው፣ አንቺ ቀደድሽው፣ አንተ ሰፋው የሚባባል ካለ ግን ስንቱን ትቋቋሙታላችሁ? ከባድ ነው የሚሆነው። መስማማት በጠፋበት ዘመን ውስጥ መስማማትን፣ መደማመጥ በጠፋበት ዓመት ውስጥ መደማመጥን አምላካችን እግዚአብሔር ለሁላችንም ያድርግልን። ስለዚህ ከዛ እንደተመለሰ ቅዱስ ኢያቄም ወደ ተራራ ወጥቶ ለ40 ቀን ሱባኤ ያዘ። ዛሬኛ ወደ ገዳማት እንደምንሄደው ጻድቃን ዝቋላ ልዩ ስፍራዎች እንሄዳለን። እግዚአብሔር አምላክ ይህንንም ካቴድራል ምን አለ የሱባኤ ቦታ ቢያደርገው፣ ዋሻ እየተፈለፈለ የሱባኤ ቦታ ነው። ይሄ ቦታ ቢሆን ጥሩ በቃ ሰዎች መጥተው ሰጥ ብለው አልቀሰው የሚመለሱበት ቦታ ምን አለ ቢደረግ አይቻልምን? እግዚአብሔር የሱ ልጆች ያነሳል። ስለዚህ ማድረግ ይቻላል። የሱባኤ ቦታ፣ የጸሎት ቦታ፣ መነኮሳት እየመጡ የሚያለቅሱበት፣ ስለ ዓለም ስለ ወገን የሚለቀስበት ቦታ። ስለዚህ ወደ ቀደመ ነገራችን ስንመለስ ተራራ ላይ ወጥቶ ለ40 ቀን በቆየበት ሰዓት የታዘዘ መልአክ መጥቶ ለዓለም ምክንያት ድህነት የሚሆን ልጅ ትወልዳለህ ብሎ ተመለሰ። ይህንን መጣና ለቅድስት ሐና ነገራት። እንደሰማች ሙሉ በሙሉ አመነች። ማመን ሁሉ እንዲደረግልን ያደርጋል። ማመን የጨለመ ጉዳዮቻችን ብርሃን እንዲለብስ ያደርጋል። ማመን የተዘጋ ጉዳዮቻችን እንዲከፈት ያደርጋል። ማመን
በልባችን ውስጥ የሚመላለስ ሁልጊዜ አንድ ውሃ ቀዳ መልስ የሚያስብን ወይ አናድግ ወይ አንጠፋ ወይ አንኖር ወይ አንሞት በመንፈሳዊ ሕይወታችን እንዲሁ እንደቀጨጭን የምንኖር ሕይወታችንን ይቀይረዋል። አምላከ ቅዱሳን እግዚአብሔር ለሁላችንም ይሆንልን። ስለዚህ ሙሉ በሙሉ አመነች። ስለዚህ ምን አሉ? በቃ እግዚአብሔር ይሰጠናል ያከናውናል። ግን ስዕለት እንስሳል ወንድ ቢሰጠን ሴት ቢሰጠን ለቤተ መቅደሱ አገልጋይ እንዲሆን ብቻ ልጅን ወለዱ እንባል እግዚአብሔር ያደርጋል። ስለዚህ አሁን ብርሃን መጥቶላቸዋል። ዓለም ፊቷን ብታዞር ሰዎች ክፉ ነገር ቢያደርጉባቸው፣ ነገር ግን እግዚአብሔር ምን አደረገ? ፊቱን መልሶላቸዋል። ወደ እነሱ ተመልሶላቸዋል፣ መጥቶላቸዋል። በስተመጨረሻ ታሪኩን ትናንትና ሰሞኑን ስትማሩ ስለነበረ ምናልባት አላውቅም። ለዚህ በሰዓትን ገቡ፣ ስለትን ተሳሉ። በስተመጨረሻ ስለትን ተሳሉ። ሐምሌ 30 ቀን ህልምን አለሙ። ቅድስት ሐና ጸምር ሲያስታጥቁ የያስካት ዘንግ መቋሚያ ፍሬ ስታፈራ ብዙዎች ከሷ ሲነገሩ አየሁ አለች። ቅዱስ ኢያቄምን ደግሞ ህልም አለመ። ህልም ለእናንተ ምንድን ነው? በዚህ አጋጣሚ ጥንቃቄ አድርጉ። ህልም ከሶስት አካላት እናያለን። አንደኛ ከማን? ከመልአክ ዋርኒንግ፣ ተጠንቀቅ። አንድም ተቀበል፣ መልካም ነገር ተጠንቀቅ፣ ጸልይበት፣ ይህን ጉዳይ ሰው ያያዝበት እንዲያደርግበት የሚል ማስጠንቀቂያ ከመልአክ። ሁለተኛ ደግሞ ሲሳይ ነው፣ በረከት ነው፣ ረድኤት ነው የምትሉት መልካም ስጦታ ጸጋ ነው፣ የእግዚአብሔር ይሄ ነው የምትሉት መልካም። ሁለቱም ከመልአክ ይመጣል። ሁለተኛ ከማን ይመጣል ቢባል ከፍትወተ ሥጋ፣ ከእናንተ ከሀሳብ። ሰው ከሀሳቡ የተነሳ ህልምን ሊያልም ይችላል። ህልሙን ስትሰሙት ቅዱሳን የማይሸት ነው፣ እንደው መንፈሳዊ የማይመስል ነው። እንዳው ተነስቼ ጠቅላይ ሚኒስትር ነው ብትሉ ይልኛል ስጋዊ ነው ማለት ነው። አይ እንኳን ስጋዊ ነው የምትሉት። ሶስተኛ ከአጋንንት ይመጣ። ማርያም እናት ብለን የምንተረጉማት የቆንጆ ሴት ትመስልና ተግባሯ ግን የማርያምን የማይመስል የአጋንንት ማለት ነው። የአጋንንት እንዲሁ ብቻ ስነሳ ስተኛ አደርኩ የምትሉት፣ ቅዠት ሲያቃዠኝ አደረ የምትሉት። በጥቅሉ የህልሙን አይነት እናንተ ታውቁታላችሁ። ህልም ግን ትኩረት ስጡበት። ህልምን ልዩ ትኩረት ስጡ። ህልምን ቁጭ ብላችሁ ታርጉሙ፣ ፍቱ። ስትፈቱ ግን ዓለማዊ አጋንንታዊ ዛር የሚሸት አድርጋችሁ አትፍቱ። እንደዛ አድርጋችሁ ስለ ሰውም ስለ ራሳችሁ ታዩ ይሆናል። ባጭሩ እንደ ህልም አለመች። ቅዱስ ኢያቄም ህልም አለመ። እሱ ጻዕዳ ርግብ ሰባቱን ሰማያት ሰንጥቃ መታ ባንቺ ላይ ስታል፣ በስተመጨረሻም በቀኝ ጆሮሽ ገብታ ማኅፀንሽ ስትቀመጥ አየሁ አላት። ይህን ለህልም ፈቺ ነገሩና ጉዳዩ ብዙም አልጣማቸው ጊዜ ይፍታው ብለው አለፉት። በስተመጨረሻ ማምላክ ወላዲተ አምላክ ቅድስት ድንግል ማርያምን የሚጸንሱበት ዘመን ደርሶ በቤታችን ቅድስት ድንግል ማርያም ተጸነሰች። ባጭሩ ይህንን መልአክ ይህንን ህልም ያሳያቸውን አስቀድሞን በተራራ ላይ ለቅዱስ ኢያቄም የነገረውን ጠርጥረውታል። ምክንያቱም ሰይጣን ራሱ የብርሃን መልአክ እንዲመስል ራሱ ሊቀይር ይችላል ብሎ ሐዋርያ ቅዱስ ጳውሎስ ነግሮናል። የብርሃን መልአክ ስለመሰለ መልአክ ነው ልንለው አንችልም። ምናልባት እራሱ ይገልጥልን የለምን ብለው ይሄንንም ህልም ካዩ በኋላ ምንጣፋቸውን ለዩ። በስተመጨረሻ ከእግዚአብሔር የተላከ መልአክ መጥቶ አብረው እንደቀደመ ኑሯቸው እንዲኖሩ ነገራቸው። በቤታችን ቅድስት ድንግል ማርያም ተጸነሰች። ስለልበላችሁ ደስ ብላችሁ አመስግኑ። አሁን እነዚህ ሰዎች ስኬታሞች ናቸው። ያሰቡት ነገር አንድ ነገር፣ እሱ ምንድነው? ልጅ መውለድ። በቃ እግዚአብሔር አንድ ነገር ስንጠይቀው ጉዳዩን ማስተዳደር ከቻለን፣ በአግባቡ የምንይዘው ከሆነ፣ ሰው ማንበድልበት፣ ኃጢአት ማንሰራበት፣ ሰውን ማናስለቅስበት ጉዳይ ከሆነ አብልጦ ነው የሚሰጠው፣ ከፍ ያደርገዋል። እነሱ የፈለጉት ልጅን ለመሳም ብቻ። ነገር ግን የተጸነሰችው ልጅ ምን አይነት ሴት ናት? ዓለም
ሊድንባት ለዓለም መድኃኒት ምክንያት የምትሆን ይህ እጅግ የሚደንቅ ተሳክቶላቸዋል። ልጅን ሰነሰች። መልካም ደስ አላቸው። ሰው ናቸውና በማህበራዊ ጉዳዮቻቸው ዘመድ ሞቶ መጠየቅ አለና ልክ አክስቷ ስታገኛት አንድ አይና ነበረችና ወይ እናቴ ያና ልጅ ያና እንዳው ከንፈርሽ አሯል ጦትሽም ታውቋል እግዚአብሔር ጎበኘሽን ብላ የሚያድግ ልጅ ስትሻው እንደምትሉትና ምኞታችሁ እንደምትገልጡ ማህፀኗን በዳበሱ በዛጇ ያን ተሰወራይና ሰውነችም አይኑና አፍንጫው መነካካት ልማዱ ነው። ስትነካይ ነው በራ። ይሄን ጊዜ መንፈስ ቅዱስ ገልጦላታል በአንቺ ማፀን ያለው። ስለዚህ ዓለም ተነጋገረበታ። ለካስ ከስኬት በኋላ ችግር ይመጣል። እናንተ የምንፈልገው ነገር ካገኘን በኋላ ችግር ይመጣል። ለካስ በስኬት ጎዳና ላይ እንኳን ብንሄድ በከፍታ ሁኔታ ላይ ራሳችንን ስናገኝ እዛ ጋር ለካስ ካፍ ያለ ሌላ ችግር ይመጣል። የዚህ ሲገርም ዘመዷ ሞቶ ቅድስታና አልጋውን እየዞረች አስከሬኑ ያለበትን ስታለቅስ ጥላው አረፈበት። ያ የሞተ ሰው መረበሉ ተነሳ። ያቆቷ ልጅ ነው። ስሙ የተመሰገነ ይሁን አምላካችን እግዚአብሔር። ይህን ድንቅ ነገር የሚያሰማን እንደተነሳ መሰከረ። አሁን ችግር መጣ። አሁን ነገር መጣ። በር የሚያዘጋ ነገር መጣ። የሚያሳድድ ነገር መጣ። ሐዋርያቱ ትዝ ይላችኋል። ቀደም ስንናገር በራፋቸው ለምንድን ነው የዘጉት? የዓለም መድኃኒት እኮ ነው የመጣው። የተሰቀለው እኮ የሞተው ኢየሱስ ክርስቶስ እኮ ነው። ዲያብሎስን ድል የነሳው ዲያብሎስን ያሳፈረው እኮ ነው። ሲኦልን ባዶ የሚያደርጋት ክርስቶስ እኮ ነው። ግን ለምንድን ነው የፈሩት? እግዚአብሔር እስኪመጣልን እግዚአብሔር እስኪገለጥ ድረስ የቸገረን ችግሮቻችን እስኪፈቱ ድረስ እውነት ነው ፈሪዎች ነን። እውነት ነው ብዙ ችግሮቻችን አሉብንና እንፈራለን። እንደ ሰውኛው ብዙ ነገር አለብንና ስለዚህ ችግር መጣ። ነገ ለዓለም መድኃኒት ለኢየሱስ ክርስቶስ ማደሪያው የምትሆን ቅድስት ድንግል ማርያም ዛሬ ስደት የሚያጋጥም ተንኮለኛ ሰዎች ብልካ ጸጥ ያሉ ሰዎች በፊት እኮ ሰላም ነበር። በፊት እኮ ደህና ነበሩ። በፊት እኮ ሰላምተኛ ሰዎች ነበሩ። ምን ልሆንልሽ የሚሉ ሰዎች ነበሩ። ልክ ቅድስታና ታሪኳ ሲቀየርላት ያለ ዘመናት የተዘጋበት እድሏ ሲከፈትላት የኑሮ መስመሯ ሲስተካከልላት እንቅፋቱ ከፊቷ ሲነሳላት እንባዋ ሲታበስላት ሌላ ችግር በታበሰላት ጉዳይ እንቅፋቷ በተነሳበት ጉዳይ ብድግ አሉ። ከመካከላቸው ከጎናቸው ተነሱ አይሁዳውያን ያልታደሉ ሰዎች። ምን አለ አምነው ቢገላገሉ አይሁዳውያን ተነሱ። ስለዚህ አስቀድሞ የነሱ ወገን የነበረው ቅዱስ ዳዊት ልጁም ጠቢቡ ሰለሞን እንደ ገል ሲቀጠቅጠን እንደ ሰም ሲያቀልጠን ለዘመናት ሲገዛን ነበር። አንዱ ከሷ የሚወለደው ምን ሊያደርገን ይችላል? ስለዚህ መወለድ አለባቸው፣ መጥፋት አለባቸው። የሆነው ነገር አድርገው እነሱ ያሰቡት እነሱ ያውቁታል፣ እነሱና ዲያብሎስ። ስለዚህ ቅዱስ ኢያቄም እናታችን ቅድስታና ልጇን ማምላክ ወላዲተ አምላክን በማፀን ተሸክመው ስደት ገጠማቸው። የእግዚአብሔር ቤተሰቦች ዛሬ ብዙ ነገር ገጥሞናል። ብዙ ችግር በዙሪያችን አለ። ብዙ ችግር በቤተ ክርስቲያን ጉዳዮቻችን ውስጥ አለ። ዛሬ ግንቦት ልደታን ምክንያት በማድረግ እንዴት ነው ጭፈራ ላይ የምታገሩትና ከተማው እንዴት ነው የሚበጠበጠውና በለው ጠንክረው የምትሉት ምንድነው? ደስታ አንድ ነገር ነው። ማምላክ ወላዲተ አምላክ ተወልዳልናለች፣ እውነትም ደስ ብሎናል። ግን የሚያስጨፍር ነገር ምንድነው? ለምንድነው ርኩሱን ከቅዱሱ ጋር የምትቀላቀሉት? ለምንድነው ጠዋት ቀጣሽ ከሰዓት ደናሽ? ለምንድነው የምንሆነው? ይሄ ነገር ለምንድነው የማያበቃው? ለምንድነው የማይበቃው? ከተማው ቆምጥ ብሎ ነው ያደረው። ተመስገን ነው፣ በዓል ነው። አዎ ሰው ደስታውን በሚያቆል ሊገልጥ ይችላል፣ እውነት ነው። ግን የሚታረዱ ክርስቲያኖች ግን ዛሬ ሰላም የሌላቸው ሰዎች ዛሬ በልዩ ልዩ ነገር የተያዙ ሰዎች ዛሬ በአልጋ ቁራኛ በደዌ ዳኛ የተያዙ ሰዎች
በተንኮለኞች በልዩ ልዩ ስራ ውስጥ ያሉ ሰዎች ምክንያት ባዷቸውን የቀሩ ሰዎችስ እነሱንስ እንዴት ነው የምናስባቸው? መቼም የሚጨፍር ሰው ሊጸልይ ይችላል። እንዲህ ድልቅ እያደረገ እንዴት ነው የዛን ሰው ትዝ ይለዋል ወይ? ስለዚህ እግዚአብሔር አምላክ በተዘጋ ማንነታችን ውስጥ ብርሃንን ይገለጽልን። ሁል ጊዜ የማያድግ መንፈሳዊ ሕይወትን ከሁላችን ያስወግድልን። እንግዲህ ከዚህ ዘመን የተሻለ የፈተና ዘመን በዚህ ዘመን ያልተመለሰ ክርስቲያን ሲሞት ነው የሚመለሰው። በዚህ ዘመን ያልተመለሰ ክርስቲያን፣ በዚህ ዘመን ንስሐ ያልገባ ክርስቲያን፣ በዚህ ዘመን ወደ ክርስቶስ ሥጋና ደም ያልቀረበ ክርስቲያን፣ በዚህ ዘመን ካላይ ጠንቋይ ቤት ያደረገ ክርስቲያን፣ ገጠሪቷ ኢትዮጵያ 80% ባዕድ አምላኪ ክርስቲያን ነው። እያንዳንዱ ጠንቋይ ዛሬ ብቻ የማይለው ነገር በእውነት ይቻላል። እያንዳንዱ ምዕመናን ኦርቶዶክሳውያን ስለሌሎቹ አያገባንም በሙሉ በዚህ ነገር ውስጥ አለበት። የማያስጠነቅቁ ሰው ፈልጉ፣ ጠንቋይ ቤት የማይሄድ ሰው ፈልጉ። የየራሳቸውን አምላክ ፈጥረዋል። አቶ እንትና የሚባል ሰውዬ አንድ አዲስ አበባ ከተማ ውስጥ እንኳን ስንት ጠንቋይ አለ። የጠንቋይ ቤቶች ያን የጠንቋይ ቤት ማን ያሳባቸው ጥይት የሚበሳቸው የማይመስሉ ሰዎች ናቸው። አይታችኋቸው እኮ የሚያደርጉት የብር ምናምን ጣታቸው ላይ የብር ምናምን የሚያደርጉት አጊጠው የሚሆኑትን አጥተዋል። ሰው ስለት ያስገቡ ኦርቶዶክስ እኮ እዛ ሚሄድ እናንተ ቤታችሁ እዚህ ውስጥ የላችሁ እዚህ ውስጥ የለም። ይህን ነገር የሚያደርግ ሰው የለም። በእመቤታችን ዕለት አሁን በትናንትናው ዕለት በቃ ሰው ሁሉ ክፍለ ሀገር ላይ ከጥንቆላ ጋር የተገናኘ ከባዕድ አምልኮ ጋር የተገናኘ ነገር ነው የሚያደርገው። የመስቀል ዕለት ምንም የሚሰራው ስሙ መስቀል፣ ነገር ግን ከመስቀሉ ጀርባ እንደዚህ አይነት ቀለም ያለው በግ፣ እንደዚህ አይነት ቀለም ያለው ዶሮ፣ እንደዚህ አይነት እንዲያደርጋችሁ ደም ተቀበታችሁ ደም የሚቀባ ዝላለ ያለ ይሄ ጠብዬ ክርክር ይሄ ጉዳይ ይሄ ነገር ቢነሳ ምን ይደንቃል? እንዳጠቃላይ ግን ፈርተው የነበሩትን ወደ ክርስቶስ የተመለሱት ሁልጊዜ ድሉ ከማጋን ከነሱ ጋር ነው። ካጋንንት ጋር ያለ ግን በዚህም ማለት ሆነኛው ማለት አይመቸው አይሳካም። እግዚአብሔር ቤተሰቦች እንዳጠቃላይ ትምህርታችንን ስንጠቀልል ለሐዋርያቱ በተዘጋ ቤት ውስጥ ተገኝቶ ሰላም ለእናንተ ይሁን ያላቸው እንኳን ተስፋ ቆርጠው ሊመለሱ ሌላ ስልጣን የሰጣቸው በዓለም ላይ ዓለምን ይገዟት ዘንድ ዓለምን ይነዷት ዘንድ ነው ለሐዋርያቱ ስልጣን የተሰጠው። ስልጣኑ ግን ምድራዊ አይደለም። በዚህ የተነሳ የወርቅ ወንበር ላይ ግን አልተቀመጡም። ዓለም ድጓ ላይ ቆመውባት ያለፉት ለአንዱም ሰው ተንበርከከው አላለፉም። አባቶቻችን ለአንዱም ሰው እየተሽለጠለጡ አንዳው እግዚአብሔር ነገር ሁሉ ያውቃል ብለው ደስ ባላቸው በውስጥ ተቀደው አላለፉ። እነዛ ፈሪ የነበሩትን ደፋር ያደረገ ለነሱ የሰጠን ጸጋ ለሁላችን ሰጥቷልና እግዚአብሔር አምላክ ለክርስቶስ ሥጋና ደም ጀርባችንን እንዳንሰጥ ሁላችንን ይርዳል። የቤታችን በረከቷ በሁላችን ላይ ይደር። የሐናና የኢያቄምን ታሪክ የቀየረ ወደ ቤተ መቅደስ ሁላችንም ሮጠን ተመላልሰን ቤቱ እየተገኘን ቃሉ እንድንማር ወደ እርሱ እንድናለቅስ አምላከ ቅዱሳን እግዚአብሔር ሁላችንን ይርዳን። ሐዋርያቱን ያጸና ሁላችንን ማጽንቶ መጨረሻችንን ያሳምርልን። ስለ ተዋሕዶ እምነት ብለው በዚህ ሰዓት የተሰዉት ወገኖቻችንን አምላካችን እግዚአብሔር የሰማዕታትን ጸጋ ያላብስልን። ይቆየን።